አብደላህ ኢብኑ አባስ ነገሮችን ፈጥኖ የመረዳት ልዩ ችሎታ፣ የላቀ እውቀት፣ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቼ አላቅም። ሰዓድ ኢብኑ አቢ ወቃስ እንደተናገረው። አሰላሙ አለይኩም ወራህመቱላህ። ውድ ሀያት ሚዲያ ቤተሰቦች እንዲሁም ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ሳምንታችሁ አሪፍ እንደነበረ ተስፋ አደርጋለሁኝ። በዚህ ቻናል ላይ እስላማዊ ታሪኮች እና የሰሃቦችን ታሪክ የሚቀርብበት ቻናል ነው። ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ለወዳጆቻችሁ ሼር ማድረጋችሁ እንዳይረሳ። አብደላህ ቢን አባስን ታሪክ ነው ይዤላችሁ የመጣሁት። ላይክ በማድረግ ጀምሩ፣ ለኔ ያግዛኛል። ወደ ታሪኩ። አብደላህ የታላቁ ነብይ አጎት የሆኑት የአባስ ኢብኑ አብዱል ሙጠሊብ ልጅ ነበር። ከሂጅራ 3 ዓመት ብቻ ቀድሞ ነበር የተወለደው። ነብዩ ሲሞቱ አብደላህ 13 ዓመቱ ነበር። ገና እንደተወለደ ነበር እናቱ ወደ ተባረኩት ነብይ ዘንድ ይዛው ሄደችው። እሳቸውም ጡት መጥባት ከመጀመሩ በፊት ጡፋታቸውን አቀመሱት። ይህ በአብደላህና በነብዩ መካከል እስከ ህልፈተ ህይወት ድረስ ፍቅርና ታዛዥነት እንዲኖር ያስቻለው የልብ ወዳጅነት ጅምር ነበር። አብደላህ በጎና መጥፎን መለየት ሲጀምር የነብዩን ማገልገል ስራዬ ብሎ ተያያዘው። ነብዩ ውዱ ለማድረግ ሲፈልጉ እሱ ከዚያም ተሯርጦ ውሃ ያቀርባል። ሶላት ጊዜ ደግሞ ነብዩ ሲሰግዱ እሱ ከእሳቸው ኋላ ይቆም ነበር። ወደ መንገድ ወይም ወደ ዘመቻ ሄዱ እንደሆነም ከእሳቸው አይነጠልም። የእሳቸው ጥላ ነበር የሚመስለው። በአጠቃላይ ነብዩ መሐመድ የሚያደርጉትን የሚሰሩትን ሁሉ ነቅቶና ተኩሮ ይከታተል ነበር። ልቦናው በምኞት የተሞላ ጨቅላ አእምሮ ንጹህና ያልተበረዘ ነበር። የነብዩ ንግግሮች በአእምሮ ሲያጠነጥን የነበረውን ችሎታ ልክ እንደ አንድ የድምጽ መቅረጫ መሳሪያ ነበር። አብደላህ ለተከታዩ ሙስሊም ትውልድ መተኪያ የሌላቸውን የአላህ መልእክተኛ ንግግሮችን ጠብቆ በማቆየት ከነብዩ ምርጥ ምሁራን ሰሃባዎች መካከል አንዱ ሊሆን በቅቷል። 1660 የሚሆኑ የነብዩን ንግግሮች በአእምሮ መዝግቦ ለትውልድ አስተላልፏል። እነሱም ቡኻሪና በሙስሊም ስብስብ ስራዎች ውስጥ ተመዝግበውና ትክክለኛነታቸው ተረጋግጦ ይገኛል። ተረከው ይቀጥላል። ለቤት አዲስ የሆናችሁ ሰብስክራይብ እንድታደርጉኝ እንዲሁም ላይክ ሼር እንድታደርጉልኝ ከወዲሁ ጋብዛለሁኝ። ቪዲዮውን በላይክ ብትጀምሩት ለኔ ያግዘኛል። ስለምትከታተሉኝ አመሰግናለሁ። ወደ ተረከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብደላህ ገና ህፃን ሳለ ትከሻውን መታ እያደረጉ ጌታዬ እባክህ እስላምን የጠለቀ እውቀት የሚያገኝ አድርገው፣ የነገሮችን ምንነትና ትርጉምን ማሳውቀው በማለት ዱዓ ያደርጉለት ነበር። አብደላህ ኢብኑ አባስ መላ ህይወቱ ለትምህርትና እውቀትን ፍለጋ እንደሚውል የተረዳው ገና ቀደም ብሎ ነበር። እውቀትና ግንዛቤ ብቻ ሳይሆን ጥበብና ብልሃትንም እንዲያገኝ ነብዩ ዱዓ ያደርጉለት ነበር። አብደላህ እንደተናገረው አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተዘጋጁ። እኔ ውሃ ላቀርብላቸው አጣደፍ ጀመር። በስራዬ በጣም ተደሰቱ። ሶላታቸውንም ሊጀምሩ ሲሉ እኔም ከጎናቸው እንድቆም ጠቆሙኝ። እኔ ግን ከኋላቸው ቆምኩ። ሶላቱ ሲያልቅ ወደ እኔ ዞረው አንተ አብደላህ ከጎኔ እንድትቆም የከለከለህ ምንድነው አሉኝ። ከጎኑ እንዳልቆም በእኔ አይን እርስዎ በጣም የተከበሩ ታላቅ ነዎት ሲል መለስኩላቸው። ነብዩ እጃቸውን ወደ ላይ ዘርግተው ጌታዬ ሆይ ጥበብና ብልሃትን ስጠኝ። ወጣቱ አብደላህም ከእድሜው ጋር የማይመጣጠን ብልሃት እንዳለው በማስመስከሩ የነብዩ ዱዓ ያለ ጥርጥር ተቀባይነት ማግኘቱን ያረጋግጣል። ከዚህ ባሻገር በነብዩ ህይወት ዘመንም ይሁን ከዚያ በኋላ በቅናነትና ባለማታከት እውቀት ፍለጋ ሲባል ያደረገውን ጥረት ለኢስላም ከፍተኛ አስተዋጽኦ አበርክቷል። በነብዩ ህይወት ዘመን ወቅት በእሳቸው ይደረጉ ከነበሩት ስብሰባዎች መካከል አንዱ ማልፎት የማያውቅ ሲሆን እሳቸው የተናገሩትን ሁሉ በአእምሮውና አጠንጥኖ በለመያዝ ይጣጣር ይታገል ነበር። ነብዩ ካለፉ በኋላም ከታላላቅ ሰሃባዎች ዘንድ በመሄድ ነብዩ ያስተማራቸውን ይቀስም ነበር። እሱ የማያውቀውን የነብዩን አንድ ንግግር የሚያውቅ ሰው አለ የሚል ወሬ ከሰማ እዚያው ድረስ ፈጥኖ በመሄድ ይመዘግብ ነበር። የሰማውን ሁሉ በጥልቀት ይመረምርና ከሌሎች ሪፖርቶች ጋር ያገናዝባል። አንዲት ነገር ለማረጋገጥ እስከ 30 ሰሃባዎች ያነጋግራል። አንድ ጊዜ እሱ የማያውቀውን ሐዲስ አንድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ እንደሚያውቅ ወሬ ሰምቶ ስላደረገው ጥረት እንዲህ ሲል ተዘግቧል። በቀትር የመኝታ ሰዓት ወይም ደግሞ ቀይሉላ ወደሱ ቤት ሄድኩ። ከቤቱ በር ላይ ካባይን አንጥፌ እስኪነካ ጠበቅኩት። ነፋሱ አቧራውን እያነሳ ልብሴ ጀመር። ብፈልግ ኖሮ ከፈቀደልኝ ተጠየቅኩትና ያለምንም ጥርጥር ባስገባኝ ነበር። እኔ ግን እንቅልፉን መጨረስ ይችል ዘንድ መጠበቁን መረጥ። ሰውየው ከቤቱ ሲወጣ እንደዚያ ሁኜ ሲያይ አንተ የነብዩ አጎት ልጅ ምን ነካ? ብትልክብኝ ኖሮ እኔው ራሴ እመጣል ነበር አለ። ወደ አንተ መምጣት ያለብኝ እኔ ነኝ።
እውቀት ተፈልጎ እንጂ እንዲሁ ራሱ አይመጣም አልኩት። ከዛም ስለ ሐዲሱ ጠይቄው ከሱ ተማርኩ። በእንዲህ አይነት ሁኔታ ለእውቀት ቆርጦ የተነሳው አብደላህ ረዲየላሁ ዐንሁ በተደጋጋሚ ሰዎችን ይጠይቃል። ለእውቀት በሚጓጓ አስተዋይ አእምሮ ያገኘውን ኢንፎርሜሽን ይመረምራል። አብደላህ የሚታወቀው ሐዲሶችን በመሰብሰብ ብቻ አልነበረም፣ እጅግ ብዛት ባላቸው ሌሎችም መስኮችም እውቀት ለማካበት ይጥር ነበር። እንደ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ላሉ ሰዎች ልዩ አድናቆት ነበረው። ዘይድ ኢብኑ ሳቢት የወህይ መዝጋቢ፣ የመዲና ከተማ ዋና ዳኛ፣ የህግ አማካሪ እንዲሁም የውርስ ጉዳዮችን በሚመለከቱ ህግጋትና በቁርአን ንባብ ባለሙያ ነበር። ዘይድ መንገድ ለመሄድ ሲያስብ ወጣቱ አብደላህ በታላቅ ትህትና ከጎኑ ቆሞ የመጓጓዣውን ልጓም በመያዝ አለቃው ፊት የቆመ ትሁት አሽከር ነበር የሚመስለው። ዘይድም አንተ ያ ነብዩ አጎት ልጅ እንዲህ አትሁን እንጂ ይለው ነበር፣ ትህትናው ያስጨነቀው። ከኛ መሃል ያሉትን አዋቂዎች እንድናከብር አልታዘዝንምን ይል ነበር አብደላህ። ዘይድም መልሶ እስኪ እጅህን አሳየኝ ይለው ነበር። አብደላህ እጁን ይዘረጋለታል። ዘይድም እጁን ይዞ ይስመውና እኛም የነብዩን ቤተሰብ አባላት እንድናከብር ታዘናል ይለዋል። የአብደላህ እድሜ እየገፋ ሲሄድ አእምሮውን ብስለት እየጨመረ ሄደ። መስሩቅ ስለነሱ ሲናገር እንዲህ ይላል፣ ኢብኑ አባስን በማይበት ወቅት ከወንዱ ሁሉ እጅግ በጣም ቆንጆ እርሱ ነው እል ነበር። በሚናገር ጊዜ ከሰው ሁሉ እጅግ በጣም ንግግር አዋቂ እሱ ነው እል ነበር። ከሰዎች ጋር ሳወራ ስሰማ ደግሞ ከሰዎች ሁሉ እጅግ በጣም አዋቂ እሱ ነው እል ነበር። ኸሊፋ ዑመር ኢብኑ አልኸጣብን በታላላቅ የእስላማዊ መስተዳደር ጉዳዮች ላይ ምክሩን እንዲለግሳቸው ብዙ ጊዜ ጠይቁት የነበረው ሲሆን ብስለት ያለው ወጣት ሲሉም አድናቆታቸውን ገልጸዋል። ውድ አድማጮች አሁን ድረስ አብራችሁን ስለነበራችሁ አመሰግናለሁ። እንደዚህ አይነት ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ፕሮግራም እስከነገናኝ ድረስ ቸርን ሰንብት። አሰላሙ አለይኩም።